እድሜና ጤና ይስጥልን ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ለዕለቱ የተዘጋጁ ዜናዎችን እንሆ። በቅድሚያ ግን ዋና ዋናዎቹን። በምዕራብ ትግራይ ላይ ምንም አይነት ወታደራዊ እንቅስቃሴ አናደርግም የሚል ህወሓት ለኤርትራ መንግስት ቃል እንደገባለት አቶ አንዳርጋቸው ጽጌ ተናገሩ። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ግን ይህንን ውድቅ አድርገውታል። አቶ አንዳርጋቸው ጽጌ በኤርትራ አንጋሽነት የኢትዮጵያ መሪ ለመሆን እየተዘጋጁ እንደሚገኙም ተሰምቷል። በዝርዝር ተሰሙታላችሁ። በሚዲያ ሽፋን ስላልተሰጠው የኦሉሴጉን ኦባሳንጆ የመቀለ ጉዞም በድሮን ጥቃት ታጅቦ ተከናውኗል። ተሰሙታላችሁ። ከሰሞኑ የአቶ ገዱ አንዳርጋቸው ነው የተባለው የፓርኪንግ ስራ ሲሰሩ የሚያሳይ ምስል በርካቶች እያነጋገረ ይገኛል። ይህ የአቶ ገዱ አንዳርጋቸው ስራ አለመናቅ ነው ወይስ አለመማር? ይህንንም ተሰሙታላችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለኢትዮጵያ ህዝብና መንግስት መጽናናትን ተመኝተዋል። በደቡብ ሱዳን ስለተገደሉት ኢትዮጵያውያንም መረጃ ይዘናል። አብራችሁን ዝለቁ። በአንድ ወቅት የኢህአዴጉ መንግስት በኢንተርፖል አፈላልጎ የሞት ፍርድ ፈርዶባቸው የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት በኋላ በነፃ እንዲለቀቁ ያደረጋቸው ሲሆን አሁን ላይ ደግሞ በኤርትራ መንግስት ቀቢነት የኢትዮጵያ መሪ ለመሆን እየተዘጋጁ እንዳለ እየተገለጸ ይገኛል። ሰውየው ኤርትራ ባለበት ድግስ ሁሉ አይጠፉም። የኤርትራ መንግስት ከኢትዮጵያ መንግስት ጋር በመሆን በትግራይ ላይ ጄኖሳይድ ሲፈጽም እሳቸው በጭካኔ ተዋጉ በማለት የውጊያውን ደም መፋሰስ ሲያቀጣጥሉ ነበር። ዛሬ የኤርትራው መንግስት አቅጣጫውን ቀይሮ ሊያጠፋት ከጫፍ ደርሶ ከነበረችው ትግራይ አቅጣጫ በመሆን ደግሞ የኢትዮጵያ መንግስትን ለመቅጠም ሲዘጋጅም ታዲያ አቶ አንዳርጋቸው ጽጌም ከኤርትራ ጎን በመሰለፍ የቀድሞው ጽንዶ የአሁኑ ደግሞ ጥምዶ ማለትም ጥምረት ዋና አጋፋሪ ሆነው ተሰይመዋል። የህግ ምሁሩና አክቲቪስቱ ዳንኤል ብርሃነ ከሰሞኑ በማህበራዊ ሚዲያ ላይ በጻፈው አጭር ጽሑፍ እዚህ ቀጠና ላይ ጨዋታው ደመቅ ሲል ፊታቸው እንደ አበባ ከሚያበራ ሰዎች አንዱ አቶ አንዳርጋቸው ጽጌ መሆናቸው ጽፎ ነበር። አቶ አንዳርጋቸው ጽጌ ከወራት በፊት ከሙኑም የለሁበትም ሲሉ የቆዩ ቢሆንም አሁን ላይ ግን የቀድሞው ጽንዶ የአሁኑ መጠሪያው ደግሞ ጥምረት የጡት አባትና የፎርሙላው ባለቤት ሆነው ስለመከሰታቸው ለሻዕቢያ ደግሞ በኢትዮጵያ ምድር ከአቶ አንዳርጋቸው ጽጌ በላይ ታማኝ ከየትም እንደማይገኝ ገልጸው ነበር። ደብረጽዮንና ዘመነ ካሴ ሲሽኮረመሙ አንዳርጋቸው ጽጌ አማራን ወክለው የጠቅላይ ሚኒስትሩን ቦታ ለመያዝ የሻዕቢያው አወል ሰዒድ የጽህፈት ቤት ኃላፊ ሊሆኑ ቢመዳደቡ ምን ይፈረድባቸዋል የሚል አጭር ጽሑፍ አስቀምጠው ነበር። በእርግጥ ከሁለት ቀናት በፊት አቶ አንዳርጋቸው ጽጌ ከመሳይ መኮንን ጋር የነበራቸው ቆይታ ለተመለከተ ሰው የዳንኤል ብርሃነው አጭር ጽሑፍ ልክ መሆኑ ይገለጥለታል። አቶ አንዳርጋቸው ጽጌ በዚህ ቃለ መጠይቃቸው በርካታ ነገሮች ያነሱ ሲሆን የጥምረቱ ዋና ዓላማ አሁን ላይ በከፍተኛ ችግር ያለችውን ኢትዮጵያ ከጥፋት ለመታደግ ስለመሆኑ ግልጽ አድርገዋል። ከጋምቤላ እስከ ጉሙዝ፣ ከአማራ እስከ ኦሮሚያና ትግራይ የተዘረጋው ጥምረት ዋና ዓላማው የጠቅላይ ሚኒስትር አብይ አህመድ መንግስትን በመጣል ኢትዮጵያን ለመታደግ ስለመሆኑ በግልጽ አስቀምጧል። አቶ አንዳርጋቸው የዚህ ጥምረት ዋና ሞተርና ማስተር ማይንድ ግን የሻዕቢያ ስርዓት ስለመሆኑም በገደምዳሜ ተናግረውታል። እዚህ ቃለ መጠይቃቸው ግን ሌላው ያጋለጡት ሀቅ በርካታ የትግራይ ተወላጆችን አስቆጥቷል። እንደሚታወቀው ህወሓት የትግራይ ህዝብን ስለ ጽምዶው ለማሳመንም ሆነ ውዝፍ መንግስቱን ለመመለስ የተጠቀመበት ፕሮፓጋንዳ የተወረረውን የትግራይ ግዛት ለመመለስ የሚል ነው። በርካቶች የትግራይን ህጋዊ ግዛት ለመመለስና በስቃይ ላይ ያሉ ተፈናቃዮች ለመመለስ ከሆነ በሚል ድጋፋቸውን የሰጡ ቁጥራቸው ቀላል የሚባል አይደለም። ይህ ታዲያ አቶ አንዳርጋቸው ጽጌ መጥተው አፍረሰውታል። ህወሓት ለሻዕቢያ ከፋኖ ጋር እንዲያግባባቸው በላኩት አማላጅ ላይ የራያና የወልቃይት ጉዳይ በይደራ ቆይተን አሁን የህልውና አደጋችን የሆነውን ስርዓት ለማስወገድ ተባብረን እንስራ የሚል መልእክት መላካቸውን አቶ አንዳርጋቸው ጽጌ ተጨባጭ የሚያውቁት መረጃ እንዳላቸው ግልጽ አድርገዋል። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ እነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማንጠል ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግ ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው ሰጥ ያለ
ወልቃይትና ራያ የአማራ መሆናቸው እንደሚያምኑበት የገለጹት አቶ አንዳርጋቸው መጀመሪያ ግን ስርዓቱን ማጥፋት ይቀድማል በማለት ተናግረዋል። የአቶ አንዳርጋቸው ይህ ንግግር ሶሻል ሚዲያው ላይ መነጋገሪያ ከሆነ ከ3 ቀን በኋላ ታዲያ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የመለስ ፕሮፋይል ባለበትና የሐሳብ መስጫ ሳጥኑ በተቆለፈ የፌስቡክ ገጻቸው ላይ አቶ አንዳርጋቸው ጽጌን የበግ ለምድ ሲሉ ጽፈዋል። በትግራይ ውስጥ ማንም ኃይል ቢሆን የትግራይን ሉዓላዊነት ለገበያና ለምልጃ ማቅረብ ስልጣንና ኃላፊነት የለውም። ህወሓት ለገጸ በረከት የሚያቀርበው ነገር እንደሌለም የተናገሩ ሲሆን አቶ አንዳርጋቸው ጽጌንም የዕድሜ ልክ በሴራ ፖለቲካ የተጠመዱ ሲሉ ወርፈዋል። በዚህ ንግግራቸው ታዲያ ከዚህ በፊት ከጀነራል ጻድቃን ይልቅ ለአቶ አንዳርጋቸው ጽጌ አምናለሁ ያሉበት የቪዲዮ ድምጽ በሶሻል ሚዲያ በርካቶች እየተቀባበሉት ይገኛሉ። በዚህ ጥምረት እየተባለ ያለው አሰላለፍ ዋናው ዘዋሪ ኢሳያስ መሆኑ በግልጽ የታወቀ ነው። ይህ ጥምረት የሚያሸንፍ ከሆነ ደግሞ 4 ኪሎ የሚቀመጠውን ሰው የመምረጡን ኃላፊነት የአቶ ኢሳያስ ነው። ለአቶ ኢሳያስ እጅግ ታማኝ አገልጋይ ደግሞ አቶ አንዳርጋቸው ጽጌ ናቸው። ይህ ታዲያ አቶ አንዳርጋቸው ራሳቸውን የጠቅላይ ሚኒስትርነት ቦታ አድርገው ማለም ጀምረዋል። ቃለ መጠይቃቸውንም ይህንኑ ፍንጭ ይሰጣል። ጥምረቱ በቅርቡ የጋራ መግለጫ ይሰጣል እየተባለ ባለበት ሁኔታ ታዲያ በአቶ አንዳርጋቸው ጽጌና አቶ አማኑኤል አሰፋ ያለው ምልልስ ወዴት ያመራል የሚለው የምናየው ይሆናል። ከጉዟቸው በኋላ ድሮኖች የሚከተሏቸው የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባና መቀለ በብዛት ከመመላለሳቸው የተነሳ የትግርኛ ቋንቋ ሳይችሉ አልቀረም የሚሉ ወገኖች አሉ። ኦሉሴጉን ኦባሳንጆ አዲስ አበባና መቀለ በተጋጋለ ጦርነት ውስጥ እያሉ እንኳን የምዕራባውያን መልእክት አመላላሽ እንደነበሩ ይገለጻል። ጦርነቱን በፕሪቶሪያው ስምምነት ሲደረስም ዋናው አደራዳሪ እሳቸው ናቸው። ስምምነቱ ገና ሳይጀመር ግን የአዲስ አበባና የመቀለ መሪዎች ናይጄሪያዊም እኮ አያስፈልገንም ነበር፣ ፖለቲካዊ ችግር ነው፣ ራሳችን እንፈተዋለን ብለው ገሸሽ እንዲሉ ተደርገዋል። የአፍሪካ ህብረትም ሰውየውን ሸኝቶ ነበር። በመጨረሻ ግን የፕሪቶሪያው ስምምነት የውሃ ሽታ ሲሆን አዲስ አበባና መቀለ ደግሞ ወደ ጦር መማዘዝ ሲቃረቡ ደግሞ ታዲያ የተጠሩት እኚሁ ናይጄሪያዊ ናቸው። በትግራይ አመራሮች ዘንድ ሰውየው የሚወደዱ አይመስሉም። የጠቅላይ ሚኒስትር አብይ ተላላኪ ናቸው ይባላል። ነገር ግን ሲመጡ አንቀበልም ተብለው አያውቁም። በአንድ ወቅት አቶ ጌታቸው ረዳ ኦባሳንጆን ሲገልጿቸው እሳቸው እዚህ ደርሰው ወደ አዲስ አበባ በተነሱበት ወቅት ድሮኖች ይደበድባሉ ያሉ ሲሆን ሰውየው ከዚህ የተነገራቸው እዛ ሲደርሱ የሚረሱ እንደሆነም ተናግረው ነበር። ነገር ግን አሁንም ቢሆን በአዲስ አበባና መቀለ መካከል ያለውን መካረር ለመፍታት አሁንም እሳቸው ናቸው እየተላኩ ያሉት። ህወሓት የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው ባለበት ብልጽግና በተለያዩ የትግራይ አካባቢዎች የድሮን ጥቃቶችን እየፈጸመ ባለበት ወቅት ታዲያ በትናንትናው ዕለትም ኦባሳንጆ ባልተለመደ መልኩ ለሚዲያ ግልጽ ባልተደረገ ሁኔታ መቀለ ደርሰው ስለመመለሳቸው የትግራይ ኮሚኒኬሽን ቢሮ ከአንድ ቀን በኋላ መግለጫ አውጥቷል። በዚህ መግለጫ ላይ የኦባሳንጆ ወደ መቀለ መምጣት ፕሮግራም ያልተያዘለት ድንገተኛ እንደነበርና የክልሉ አመራርም ሌላ ስራውን በማጠፍ ሰውየውን እንዳናገረ ይገልጻል። ለኦባሳንጆ የትግራይ ጥያቄዎች በግልጽ እንደተነገራቸውና አሁንም ቢሆን ትግራይ ለንግግር ዝግጁ መሆኑ መግለጫው ያሳያል። የትናንትናው የኦባሳንጆ ጉዞ እንደሌላው ጊዜ አልነበረም። መቀለ አሉላ አባ ነጋ አየር ማረፊያ ሲደርሱ የሚያሳይ ምስል የለም። ከትግራይ አመራሮች ጋር ሲወያዩም ፎቶ አልወጣም። የትግራይ መገናኛ ብዙሃንም ጉዳይን አልዘገቡትም ነበር። ይህ ለምን ሆነ የሚለው ሁለት ነገር ይነሳል። አንድም የትግራይ አመራሮች በኦባሳንጆ ላይ ተስፋ በመቁረጣቸው ነው ሆን ብለው ለሚዲያ እንዲደበቅ ያደረጉት የሚሉ ወገኖች አሉ። አንዳንዶች ደግሞ ይህ ለሚዲያ ያልወጣው አስመራ የሚገኘው ሻዕቢያ ምን እያደረጋች ነው ብሎ ቅር እንዳይለውና እንዳይጮህባቸው ነው የሚሉ አካላቶችም አሉ። ያም ሆነ ሰውየው የኢትዮጵያ መንግስትን በማነጋገር ዳግም ከአንድ ወይም ከሁለት ሳምንት በኋላ ተመልሰው ወደ መቀለ እንደሚመለሱ የትግራይ ኮሚኒኬሽን መግለጫ ያሳያል። አስገራሚው ነገር ግን ኦባሳንጆ ወደ መቀለ ከመምጣታቸውም ከመሄዳቸውም በኋላ የድሮን ጥቃቶች በትግራይ ላይ ተፈጽመዋል። በትናንትናው ዕለት በራያ አዘቦና በእንዳባጉና የድሮን ጥቃቶች የተፈጸመ ሲሆን ሌሊቱን ደግሞ በአጽቢ ሌላ የድሮን ጥቃት መፈጸሙን ተገልጿል። የትግራይ ህዝብ ይህ ጦርነት በኦባሳንጆም ሆነ በማሲንጋ በአሜሪካም ሆነ በአውሮፓ ህብረት በሰላም እንዲፈታለት ምኞቱን እየገለጸ ይገኛል።
ከሰሞኑ በማህበራዊ ሚዲያው ላይ በሰፊው የተሰራጨው የአቶ ገዱ አንዳርጋቸው ቪዲዮ በርካቶች ማነጋገሩ ቀጥሎበታል። የቀድሞው የአማራ ክልል ፕሬዝዳንት የሀገሪቱ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትር አብይ አማካሪም የነበሩት አቶ ገዱ አንዳርጋቸው በፓርኪንግ ወይም ደግሞ የመኪና ጥበቃ ተራ ሲሰሩ መታየታቸው በርካቶች እያነጋገረ ይገኛል። ሰውየው አሁን ይህንን ስራ እየሰሩበት የሚገኘው አሜሪካ የውጭ ጉዳይ ሚኒስትር ሆነው በነጩ ቤተ መንግስት ከዶናልድ ትራምፕ ጋር ጎን ለጎን ተቀምጠው አይተውታል። እዚህ ላይ ብዙዎች አልጠበቋቸውም። የተለያዩ አስተያየት ሰጪዎችም የተለያዩ ሀሳቦች እየሰጡበት ይገኛሉ። አንዳንድ ሲቀልዱባቸውና ሲሳለቁባቸው፣ እንዲሁም አብይ ተጠቅሞ ጣላቸው ሲሉ የሚበዛው ግን ሰውየውን እያደነቀ ይገኛል። በሐቅ ስራ መስራት ኩራት እንጂ ውርደት አይደለም። እንደ ሌሎች ባለስልጣናት ሚሊዮኖች ዘርፈው አለመውጣታቸው ያሳያል ሲሉም እየሞገቱላቸው ናቸው። ይህ የሞራል ልዕልናና የስነ ልቦና ከፍታ ነው፣ ስራን አለመናቅ ነው እያሉ ናቸው። በፖለቲካ ምልከታችን ልዩነት ቢኖረንም በዚህ ግን ልናከብራቸው ይገባልም እያሉ ይገኛሉ። አንዳንዶቹ ደግሞ ቪዲዮው እስካሁን አላመኑትም፣ የእሳቸው አይደለም እያሉ ናቸው። ሌሎች ሀሳብ ሰጪዎች ደግሞ ይህንን ያላመኑ በዚህ ቪዲዮ የህዝብ አንጀት በልተው የዘረፉት የሀገር ሀብትና ንብረት ካለ ነፃ ለማድረግ የታለመ ድራማ ሊሆን እንደሚችል የሚናገሩ ወገኖችም አሉ። ሌሎች ደግሞ ሌላ ሀሳብ ይዘው መጥተዋል። ይህ የአቶ ገዱ ቪዲዮ የሚያሳየን ስራ አለመናቃቸው ነው ወይስ አለመማራቸው የሚል ጥያቄ እያስነሱ ነው። ሳይማሩ እንዴትስ ኢትዮጵያን በውጭ ጉዳይ ሚኒስተርነት መሩ የሚል ጥያቄ እያነሱም ሀሳብ እየሰጡ ይገኛሉ። በደቡብ ሱዳን ጆንግሌ ግዛት የተሰማሩ ሁለት ኢትዮጵያውያን የተባበሩት መንግስታት ድርጅት የሰላም አስከባሪ አባላት መገደላቸውን ተሰምቷል። አደጋው የደረሰው ሰላም አስከባሪዎቹ በፓጁት አቅጣጫ መደበኛ የጥበቃ ስራ ላይ በነበሩበት ወቅት ማንነታቸው ባልታወቁ የታጠቁ ኃይሎች በደረሰባቸው ድንገተኛ ጥቃት መሆኑ ተዘግቧል። በተፈጸመው ጥቃትም ሁለት ኢትዮጵያውያን ሲገደሉ ሌሎች 3 ኢትዮጵያውያን ደግሞ በጽኑ ቆስለዋል። ሁለት የደቡብ ሱዳን ፖሊሶችና ሁለት የዩኤን ሲቪል አባላትም ጉዳት አስተናግዷል። ከጥቃቱ በኋላ የተባበሩት መንግስታት ድርጅት በደቡብ ሱዳን የሰላም ማስከበር ሚስዮን ፈጣን ደራሽ ኃይል ወደ ስፍራው በመላክ አካባቢውን የማረጋጋትና የተጎዱትን የማንሳት ስራ ማከናወኑን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን በማውገዝ ለተጎጂ ቤተሰቦች፣ ለኢትዮጵያ ሕዝብና መንግስት መጽናናትን ተመኝቷል። የዋና ጸሐፊው ቃል አቀባይ ስቴፋን ዱዣሪክ በሰላም አስከባሪዎቹ ላይ የሚፈጸም ጥቃት በጦር ወንጀል የሚያስቆጠር በመሆኑ የደቡብ ሱዳን ባለስልጣናት በአስቸኳይ ምርመራ አድርገው አጥፊዎች ለፍርድ እንዲያቀርቡ ጥያቄያቸውን አቅርበዋል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ዜናዎችና ትንታኔዎች ለማዳመጥ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ለሰው ልጆች በሙሉ።